የፎዙን ጥፊ መቋቋሚ አቶ ፉአድ እንግዲህ ጣቱን ወደ አህሙ ቀሰር አድርጓል ማለት ነው። አህያውን ቢፈሩት ዳውለውን ይባላል እና አቶ ፉአድ ባትንዘላዘል ጥሩ ነው። ምክንያቱም አህሙ ምንም ያጠፋው ትዳርህን የበጠበጠው ነገር የለም። አንተ በራስህ ሁለተኛ ሴት አምሮህ ሁለተኛ አገባለሁ ብለህ ትዳርክን በጠበጥህ እንጂ ፍቺ እንድትጠይቅህ ጥፊ እንዲከተልህ ያደረግከው በራስህ ነው እንጂ አህሙ አንተ ትዳር ውስጥ እንዳየነው አንዲትም ነገር ያጠፋው ነገር የለም። በራስህ ያመጣኸውን ችግር ወደ አህሙ ጣትህ መቀሰር የለብህም ማለት ነው። ምክንያቱም አህሙ ለአንተ ሁሉ ነገርህ ነው። እኛ ራሱ ልናቀህ የቻልነው በአህሙ ስለሆነ አህሙን እንኳን ሰው ይዘህ መጥተህ ማስደብደብ ማለት ዛሬ አህሙ በተደበደበበት ሰዓት አንተ ነበርክ መደብደብ ያለብህ። ምክንያቱም አንተ ነህ ልጅህን ሚስትህን እያሰቃየህ ያለኸው። በዳይ ተቀምጦ እንዴት ነው ያልበደለ ሰው በዚህ ሰዓት መሰቃየት የሚችለው? አህሙ ምንድነው አንተ ትዳር ውስጥ ያጠፋው ነገር? ተስማሙ ባለ ልጅህና ሚስትህ በረንዳ መውጣት የለባቸውም አንተ ውጣ ወንድ ልጅ ነህ ባለ ምን ጥፋት አለው? በዚህን ያክል አንተ ሰው ይዘህ መጥተህ ልታስደበድበው የቻልከው ማለት ነው። እና ሀባይቦቼ አህሙንም ጥፋት የለበትም። ላይክ እያደረጋችሁ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልኝ ብያለሁ። ሁላችሁም በያላችሁበት የአላህ ህዝነትና ረህመቱ አይለያችሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሆኑ። እንዲሁም ነባሮቹ ላይክ ሼር እያደረጋችሁ ኮመንቱን አሸብርቆ ትላለሁኝ። ምክንያቱም ዛሬ አቶ ፉአድ በማይመጣው በአህሙ በህዝብ ልጅ በጮው ምክንያቱም ሁላችንም እናውቀዋለን አህሙን። እነሱ ራሱ ወደ ሚዲያ መጥተው እንዲታወቁ ያደረጋቸው አህሙ ነው። እውነት ከተነጋገር ማለት ነው። እኔ አላውቃቸውም በፊት አብዛኛው ሰው አያውቃቸውም። አህሙ ስለመጣ ከአህሙ ጋር ስለሰሩ ብቻ ነው የታወቁት። እና አህሙን በዚህ ደረጃ አንተ ቀና ብለህ ራሱ ማየት የለብህም ማለት ነው። ሁለተኛ አህሙን በዚህ ደረጃ እንትን የምትለው ከሆነ ያው ይቅርታት ካልጠየቅከው ኦዲየንስ በዚህ ያክል ደረጃ እንደማይቀበልህ እርግጠኛ ነኝ ማለት ነው። ምክንያቱም የሰው ልጅ ሲያጠፋ ነው። እሱ አይደለም እኮ ባልሽ አንቺ ሳትሰሚ ሌላ ሴት ያፍቅሮብሻል ወይንም ሌላ ሴት ሊያገባብሽ ነው ያለው አህሙ አይደለም። አንተው በራስህ ሁለተኛ ሚስት ማግባት እፈልጋለሁ ብለህ እኮ ነው። አህሙ ደግሞ ሁለታችሁ መሀል የገባበት ምክንያት ምንድነው? እናንተ ሁለታችሁን እየተጨቃጨቃችሁ የማይሆን ነገር ስለምትገቡ ሸይጣን እንትን እያላችሁ ስለሆነ ለማስማማት የገባው ነገር ነው እንጂ እሱ ሁለተኛ ሚስት አግባ አላለህም። ሊያገባብሽ ነው ብሎ መረጃ አላቀበለም። አንተው በራስህ በአፍህ ተናግረህ ዛሬ አህሙ ነው ጥፋተኛ ብለህ እንደውም ጓደኛዬ የኔ የምለው አህሙ ነው ያንተ እንደውም ካወቅህ ማለት ነው የኔ የምለው ጓደኛዬ ነበርና እሱ እስካሁን ቢኖርልኝ እኔ አልጎዳም ነበር። በዚህ ደረጃ አህሙ ምንም ጥፋት አላጠፋም። ምክንያቱም ሴት ልጅ ይዛ ለዛውም ልጅ ይዛ በአሁኑ ሰዓት ውጭ አትወጣም። ቀረ ያ ወንድ ልጅ ቤቱ ተቀምጦ ሴት ልጅ እናት አባቷ ቤት ሄዳ ሽማግሌ ይዛ መጥታ ችግር መፍታት ቀረ። ያ በዱሮ ነው በእናቶቻችን ማለት ነው። ዛሬ ወንዶች ትወጣላችሁ፣ ምክንያቱም የእናንተ ኑሮ ውጪ ቀለል ስለሚልላችሁ። ለወንድ ልጅ ውጪ ቀላል ነው፣ እንደ ሴት ልጅ አይከብድም። ትወጣላችሁ፣ ሽማግሌህን ይዘህ መጥተህ ጸባይህን አሳምረህ ተስማማለህ፣ ኑሮህን ትቀጥላለህ ማለት ነው። እንዲህ ነው፣ አለቀም። ጊዜው የኛ ነው። አሁን ላይ ተነቅቶባችኋል። እናንተ ቤት ተቀምጣችሁ ሴት የሚወጣበት ነገር አንዳችም ነገር የለም። አህሙ አንዲት ነገር ቅንጣት ነገር አላጠፋም በአንተ ትዳር ላይ ማለት ነው። ምክንያቱም እኛ ለኦዲየንስ የምታሳዩን ውስጥ ማለት ነው ለካሜራ ተቀረጸው ውስጥ አህሙ እንደውም እንደ ሌሎቹ ቢሆን ብዙ ነገር ማለት ይችል ነበር። ነገር ግን ማለት አልቻለም። ጨዋ ነው። ሰው ትዳር ውስጥ መግባት አልፈለገም። ምንም አልተናገረም። ምንም እናንተ ትላንትና ስትነጋገሩ እሱ ራሱ መሀከል ቤት ቁጭ ብሎ እንደ ሽማግሌ እያዳመጣችሁ ነበር፣ እንደ ትልቅ ሰው ማለት ነው። እሷን እየመከራት ነው። ኖ ፎዝ በራሷ መጀመሪያ የተናገረችውን ሰምቻለሁ እኔ። በራሷ ነው ቆርጣ የተነሳችው። አህሙ ምንም የሚያውቀው ጉዳይ የለም። የኔ ሚስት አክባሪ ነ ተወደኝ ነበር። እሷ መቼ ካደች? ታከብርህ ነበር፣ ትወድህ ነበር። ነገር ግን በራስህ ጊዜ ራስህን ዝቅ አድርገህ የቀለልከውን
አህሙ ነው እንደዚህ ያደረገኝ ማለት ነው። ይሄ ጋር ቀይ መስመር አልፈሃል። ቀይ መስመር ሰው በራሱ ነገርን ጭሮ እንደገና ወደ ሰው እንዲጣትን እንትን ይላል። እንደዚህ እኮ አንዱ ጣት ወደ ሰውየው ስንጠቁም 3 ጣቶቻችን ወደ ራሳችን ነው የሚሆኑት። ጥፋተኛ መሆንክን ራስህ እያወቅህ ወደ ሰው ጣትህን አትቀስር ማለት ነው። ደግሞ አቶ ጓደኛ ተብዬው ደግሞ በዚህን ያክል ደረጃ የአህሙ ያለበትን ሁኔታ አህሙ ለምን እነሱ ጋር እንደደረሰ ሳታቅ ለአህሙ እጅ መሰንዘር የለብህም። እንደው ቢይዝህ ደሸቃሽቆ ነው የሚጥልህ አህሙ ቢይዝህ ማለት ነው። እና ገና ለገናው ጓደኛዬ ነው መሀከላቸው እሱ ገባ። መግባቱ ነው እንደውም ጥሩ። ምክንያቱም ሁለቱ ብቻ የሚያመጡት ነገር የላቸውም ጭቅጭቅ ከማለት ውጪ። 3ኛ ሲጨመርበት በሐሳብ ራሱ ለውጥ አለው። አህሙ ደግሞ እንደ ሌሎቹ ባለትዳርን በታኛ አይደለም። ለንግግሩ ቁጥብ ያለው ልጅ ሲናገር ምን አይነት ቃላት ማውጣት እንዳለበት ለባለትዳሮች የሚመጥን ነገር ነው መጥኖ አውጥቶ ካፉ የሚናገረው እንዳየ ነው ማለት ነው። እና አቶ ፉአድ ዛሬ በደንብ አጥፍተሃል በደንብ አድርገህ ማለት ነው። አህሙ ላንተ ትዳር መፍረስ መንስኤ ሳይሆን ላንተ ትዳር መለምለም ላንተ ዶላር መሰብሰቢያ መንስኤ ነው። ይገባሃል? አማርኛ ከገባህ ማለት ነው። በዚህን ደረጃ አሁን ማናገር የለብህም። እንኳን ሰው ይዘህ መጥተህ ማለት ነው። አንተ ራሱ በዚህን ያክል ደረጃ ፊትህን እየቆጣጠርክ ቀና ደፋ እያልክ ማናገር የለብህም። ኖ ሞር። ምክንያቱም እሱ ያጠፋው ነገር የለም። አንድ ሰው ሲያጠፋ ነው እንደዚህ አደረግህ የሚባለው ማለት ነው። ሳያጠፋ ዝም ብሎ ጓደኛ ይዞ መጥቶ እኔ ህይወቴ ውስጥ ገብቶ እንዳደረገኝ ህይወት ውስጥ የገባችው ሴቷ ናት። ያችኛዋ ሴት አንተ አስገብተሃት አንተን ሁለተኛ ሚስት እንንገርህ እንዴ? ራስህ ባፈረስከው ትዳር አህሙ አፈረሰው። አይቻልም። የፎዙ ጥፊ አንገብግቦህ ከሆነ ፍቺ ማቅረቧ አንገብግቦህ ከሆነ ወደ ህይወት ያስገባሃትን ሴት ማስወጣት ነው። አስወጥተህ ትዳርህን መቀጠል። በቃ ላንተ የሚገባው ይሄና ይሄ ብቻ ነው። አሁን ትዳሬን በጠበቀው አንተ ተመጣ ወዲህ ናቀችኝ ለጥፊ ራሱ እጇን አታነሳም ነበር። የምትሰራው ስራ ብቻ ነው እጇን እንድታነሳብህና የፍቺ ጥያቄ እንድታቀርብህ ያደረገህ። አህሙ በማያውቀው ነገር አህሙ ካንተ ጋር ነው የመጣው፣ ወይንም አህሙ ለብቻው ከሷ ጋር ቆይቶ አንተ በኋላ አልመጣህም። ካንተ አብሮ እሱ ይዞህ መጥቶ እንደገና አብራችሁ ገብታችሁ አብራችሁ ነገሩን ሰምታችሁት አህሙን ጥፋተኛ ማድረጉ አንተ ነግረሃት ነው ለጥፊ እጇን እንድታነሳብኝ ያደረከው ፍቺ እንድጠይቀኝ ያደረከው ማለት አይቻልም። አህሙ እዚህ ጋር ምንም ጥፋት የለበትም። ጥፋቱና ጥፋተኛው ራስህና ራስህ ብቻ ነህ። እኔ አስረግጬ ነው የምነግርህ ማለት ነው። የሚሻልህ እንደውም ወደ ህይወት ያስገባሃትን ልጅ አስወጥተህ ትዳርህን መቀጠል ነው የሚሻልህ ከፈለክ ማለት ነው። ገና አንድ ፍሬ ማት እኮ ነህ አንተ፣ ገና ልጅ ነህ። ምክንያቱም ገና ምን ያግብቶ ምን የወለደ የምትባልበት ሰዓት ነው እንጂ ሁለተኛ ሴት አገባ የምትባልበት ሰዓት አይደለም። ትክክል ነው። በቃ የነገርህ አህሙ አንተው ራስህ ሁለተኛ አገባለሁ ብለህ እንጂ ትዳርክን የበጠበቀው እኔ ምን ቤት ነኝ? ምን አገባኝ? ሁለታችሁ መሀል እኔ የገባሁት ለማስማማት እንጂ ያንተን ትዳር እኔ የመበጥበጥ መንስኤም አላማም የለኝም። እኔ አሁንም ቢሆን እሷ እህቴ ናት፣ መሰቃየት የለባትም፣ መንገድም መውጣት የለባትም ብሏል። አዎ ትክክል ነው። እንዴት እሱን አስወጥተህ እሷን ቤት ታስቀምጣለህ? እና ልጅ ይዛ መንገድ ትውጣ? ልጅ ይዛ መንገድ መውጣት ነበረባት። እሱ ቢወጣ ችግር የለበትም። ወንድ ልጅ ነው። ጓደኛ ቤት ጠጋ ብሎ ያድራል። ምን ችግር አለበት? እሷ የት ነው ይዛ የምትጠጋው? በረንዳ መውጣት አለባት። እና አህሙ በዚህን ያክል ደረጃ ሊጠየቅ እንኳን አይገባም፣ እንኳን እጅ ሊሰነዘርበት ማለት ነው። ምክንያቱም ስላላጠፋ፣ ያጠፋ ሰው ብቻ ነው በጥፋቱ መጠየቅ ያለበት። ያላጠፋ ሰው ራስ የዛሬው ዱላም ወይንም ጭቅጭቅ ራሱ የሚገባው ላንተ ነው። ላንተ ድንበር ላለፍከው ማለት ነው። ድንበር አልፈ ትዳርክን ለበጠበጥከው። እሷ የኔ ሚስት ትፈቅድልኝ ነበረ
ብትፈቅድልህ እኮ እሱ አህሙ ለምን ሁለተኛ ሚስት ይደረብብሻል አላለም። ተስማማልህ ነበር። አህሙ ከመንጣቱ በፊት ራሱ ተስማምታ አሳብህን ትቀበልህ ነበር። ሀባይብ ስላልወደደችልህ መሰለኝ። ዛሬም ነገም እኛ ሴቶች ከፎዝ ጎንነን። አህሙንም ደግሞ መንካት የለብህም። ጥፋተኛ አይደለም። ሰው እንዲያቅህ ያደረገህ ወንድምህ ነው። አህሙ ምንም ጥፋት የለበትም። የሰው ልጅ ሲያጠፋ ብቻ ነው መጠየቅ ያለበት። አንተ ነህ ያጠፋኸው፣ አንተ ነህ መጠየቅ ያለብህ። ዛሬ ላይ ሚስትህን እያስከፋህ ያለኸው፣ ሴት ልጅ እያስለቀስክ ያለኸው አንተ ነህ፣ አህሙ አይደለም። አህሙ አሁንም ነገም ተነጎዳም ለሴት ልጅ ክብር ያለው የወንድ ጀግና የወጣት ጀግና ነው። ሴት ልጅ እንዴት እንደሚያከብር ስነ ስርዓቱ ብቻ በቂ ነው አህሙ ማለት ነው። እና አቶ ፉአድ ባትንዘላዘል ጣትህን ወደ አህሙ ባትጠቁም ጥሩ ነው ማለት ነው። ደግሞ ሌላ ነገ ደግሞ አንድ ይዘህና የዚሁ ብጤር ሳይዘህ መጣህ አህሙ ላይ ጣት እንድታስጠቁምበት አንፈልግም ማለት ነው። ይሄ የዛሬው እንግልት የሚገባው ለአንተ እንጂ ለአህሙ አይደለም። ንገሩ ካልክ ማለት ነው እንዴ። ሰላማት አህሙ ምን አጠፋ? አህሙ የህዝብ ልጅ ነው። ምን ያክል የሚወደው ቤተሰብ አለው መሰለህ? ቪዲዮዋችሁ እየታየ ያለው ራሱ አህሙ ስላለ ነው። እኔ ሀቂቃ አላቃቸውም። እሱ ስላለ ነው ወደ እነሱ ጋር እየመጣ ያለሁት። እውነቴን ነው መነግራችሁ። የእነሱን ቪዲዮ እያየሁ ያለሁት አህሙ ስላለ ነው። በፊት አላቃቸውም። እውነቱን አይደለም መነጋገር ያለብን። እና ታዋቂ ያደረገህን ሰው ወደ ሚዲያ እንድትታወቅ ያደረገህን ሰው በአህሙ ኦዲየንሶች እንድትወደድ ያደረገህን ሰው በዚህን ያክል ደረጃ ሰው ይዞ መጥቶ ያኛው ደግሞ በማያውቀው ሁኔታ መገላመጥ ምናምን አይቻልም። እንኳን ሰው ይዘህ መጥተህ ማለት ነው ያንተ ንግግር ራሱ አስተካክለህ መናገር ያለብህ ሰው ነበርክ ለአህሙ ማለት ነው። በዚህን ያክል ደረጃ ልታናገረው አይገባምና ይበቃሃል ለማለት ያክል ነው። አህሙ ወንድማችን አብሽር፣ ፎዙ እህታችን አለን ከጎንሽ። ቀጥይበት ነው የምለው። ካልፈለገች አልፈለገችም፣ በቃ ስቶፕ መብቷ ነው። ካልፈለገች አልፈለገችም ነው። እና ሀባይቦቼ ከልብ አመሰግናለሁ። ባይ ባይ። እወዳችኋለሁ። ላይክ እያደረጋችሁ ቪዲዮ እንላለሁኝ።